እኔ ነግረ ኢየሱስን አይቼዋለሁ። ጌታ ነግሮኝ ነው። ውሃ የምሰጣችሁ ሰው ስለሰጠ አይደለም። በሳዊ ዓለም ላይ ሄጄ አይቼ መጣው። እግዚአብሔር ውሃ አብሬህ እቆማለሁ። ዞሮ ዞሮ ውሃው ላይ የተነገረው ቃል ነው የሚሰራው። ኦቬስ እስቲ እስከዛሬ ውሃ ወስዶ እግዚአብሔር መልካም ያደረገለት ሰው እስቲ ወደዚህ ይውጣል። እኔ ነግረ ኢየሱስን አይቼዋለሁ። ጌታ ነግሮኝ ነው እንጂ ሰው ስላረገ ብልጠት ቢሆን ኖሮ ለምን አልሸጠውም? የብልጠት ጉዳይ አይደለም፣ የኪዳን ጉዳይ ነው። በውሃ ወስጄ ጥርሴን ፔን ነበረኝ፣ ጀርባዬን አረኩበት። በዛው ጥርስ ኳኳን ነበረ። ልክ እኔ ወደዚህ ሮብ ስመጣ ለሱ እናቴ የለችም ሲሉት ክፈት ነበር የሚሉት። አናውንቲንግ ኦይል ስናረግ ቆመዋል። ሌባ ሲመጣ ብቻውን ነበር። አናውንቲንግ ወተሩን ረጨ። ሌቦቹ ተመለሱ። እኔ ልጆቼ ሲታመሙ ያው ሐኪም ቤት አልወስድም፣ እሱን እሰጣቸዋለሁ፣ ይድናል። እኔ ያው ውሃ ቤት ለራሴም ለልጆቼም ሲያማቸው እሱን ነው የምሰጠው። ፈተና ደግሞ ትምህርት ቤት ሲሄዱ ያው እነሱም ውሃውን ፊታቸውን ታጥቦ መሄዱት ከፍተኛ ውጤት ላይ ነው እንትን ያሉት። የሚገርመው ሮብለታ የዛሬ ሳምንት ውሻውን ነካ አረገችው። ዳንጎ ብላ እዚህ ላይ ልክ ተነስቶ ያዛ ቡጭር አርጓት እዚች ጋር ነካትና እዚች ጋር መድማት ጀመር። አሁን ውሻ ሲነክስ ሄዶ ፓስተር ተመርምሮ ምናምን እንደዚህ ተረጎ መርፌ ያለ ምናምን እኔ በኢየሱስ ስም እዚህ ቤት ውሃ አለ ምናምን እዛው ፓስተር መሄድ የለም ምን የለም ማምኖ አምላክ ይዋ ቃል አለው በኢየሱስም ተፈውሰሻል። ከዚህ በኋላ ይሄም እዚች ጋር ደምታ ነበር ደረቀ ብያራ በቃ ምንም የለ ተፈወሰ። ሰኞ ዕለት ነው በዙም ላይ ውሃው ላይ ያወጅክልን ስትጸልይ። ከዛ ማክሰኞ ዕለት የቆመ ቢዝነስ ነበር ቀጠለ።